እንግዲህ ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች አስተዳደግ ይጀምራል። ይህ የሀገር መሰረት የሆነውን የልጆች አስተዳደግ ከባህል፣ ከእምነት እንዲሁም ከታሪክ አንጻር ሰፋ ባለመልኩ እንቃኛለን። አብሮነታቸው አይለያል። በሞቱ የዓለምን ኃጢአት ሊያስወግድ ነው። ሁላችንም እንደምናውቀው እሱን የማሳደግ እድል ብታገኝ እንዴት ታሳድገው ነበር? ለምሳሌ ኢየሱስ ክርስቶስን በሕፃንነቱ ተቀብለህ አሳድገውና ለዛ አብቃው ብትባል እንዴት ታሳድገው ነበር? እንግዲህ ይከብዳል። ጥያቄው ይከብዳል። አሁን ጠያቂው ሲጠየቅ አንዳንዴ እንግዲህ ይከብዳል እና ካለንበት አንጻራዊ ሁኔታ ሲታይ አሁን እንደዚህ አንጾ ለማሳደግ የሚያስችል ሁኔታ ላይ አይደለም ያለ። ግን እንዴት የምታሳድገው ይመስልህ ነበር? አሁን ኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ ላይ ያለው ዓላማ ግልጽ ነው። ዓላማው ምንድነው? በተሰቅሎ አይደል? መጀመሪያ ተሽጦ ተሰቅሎ ተገርፎ ተገድሎ ሞትን ድል አድርጎ እንዲነሳ ነው እግዚአብሔር የሚፈልገው ማለት ኢየሱስ ክርስቶስ ላይ። አሁን እሱን የማሳደግ እድል ቢሰጥ አንተ እንዴት ነው የምታሳድገው ነው ጥያቄው። አየው በጣም ከባድ ነው። ለምን መሰለ? ግልጽ እኮ ነው። እንዴት ነው የምታሳድገው ተብለህ ብትጠየቅ ልትለኝ የምትችለው አስተምሬው ሀብታም ሆኖ እንዲረዳኝ አድርጌ ያሳድገዋለሁ ነው የምትለው። አሁን እግዚአብሔር ከሚፈልገው ዓላማና አንተ ከምትፈልገው ሐሳብ ምን ያክል ልዩነት እንዳለ አስብ። አሁን በተመሳሳይ መልኩ መቼም ልጅ ወልደሃል አይደል? ወንድ ነው ልጅ ኤፍሬም? ወንድ ልጅ። አሁን ልክ እንደ ኢየሱስ ክርስቶስ እግዚአብሔር በልጅ ላይ ዓላማ አለው። ዓላማው ላንተ አይደለም፣ እግዚአብሔር ለራሱ ነው ዓላማው። ስለዚህ ልጅህ ነገ ለምሳሌ መናኝ እንዲሆን ሊፈልግ ይችላል እግዚአብሔር። አንተ ደግሞ ልጄ ለምሳሌ በገጠር አካባቢ በተለይ አባቶቻችንም ሲነግሩን አንድ ህፃን ልጅ ወደ ቆሎ ትምህርት ቤት መሄድ ቢፈልግ ለወላጆቹ አያስፈቅድም። ለሽማግሌዎች ነው የሚናገረው። እኔ ከጠፋው በኋላ ተናገሩ ብሎ ማለት ነው። ሂዱና ለእናቴ ነገሯት ይባላል። ምክንያቱም እሷ ምን ልታደርገው ስለምትችል ልታስቀረው ስለምትችል ማለት ነው። ምክንያቱም እንዴ በዚህ በልጅነት ውሻ ጮሆባት አትበላም፣ እኔ ጋር ምን ጎደለብህ? ይኸው እርሻና አርሰ ብላ ትለዋለች። አሁን እንደዛ ፈንቅሎ ባይወጣ ኖሮ ዛሬ ጳጳሳት የምንላቸውን አናገኛቸውም ነበር። እና ከሄደም በኋላ እንደሚባል ነገር አንዳንዴ በዛው ይሞታል እኮ ህፃኑ። ከሞተ በኋላ እናቱ ግን ምን ትላለች? ይመጣል ብላ ትጠብቃለች። እንደውም ተማሪ ከሞተ በ7 ዓመቱ ተምሮ ይመጣልኛል ትላለች እናቱ ይባላል። 7 ዓመት አልፎታል ከሞተ ግን ተምሮ ይመጣልኛል ብላ ልትጠብቅ ትችላለች። ስለዚህ አሁን እኛም የምንፈልገውና በልጅ ላይ እግዚአብሔር የሚፈልገው ለየቅል ነው። አሁን እግዚአብሔር ለመንግስቱ እንዲበቁ መናኝ እንደ ተክለ ሃይማኖት ልጅ እንዲሆን ልጅ ይፈልጋል። እንደ ቅዱስ ጊዮርጊስ ሰማዕት እንዲሆን ይፈልጋል። እንደ ቅድስት አርሴማ ሰማዕት የሚሆን ልጅ ይፈልጋል። ገብቷል? ስለዚህ ብዙ የሆነ መንፈሳዊ የሆነ በረከት ያለው ልጅ እንዲሆን ይፈልጋል። አንተ ደግሞ ምን ትፈልጋለህ? ዲግሪ በዲግሪ ላይ እንዲይዝ ትፈልጋለህ። ጥሩ ደሞዝተኛ እንዲሆን ትፈልጋለህ። ውጭ ሀገር እንዲሄድልህ ትፈልጋለህ። እንዲያገባ ትፈልጋለህ። እንዲወልድ ትፈልጋለህ። ፍላጎት መጥፎ ሆኖ አይደለም፣ ግን ከመንፈሳዊ ህይወት ጋር የታረቀ ነው ወይ? ለእርሱ ደግሞ መንፈሳዊ የሆነ የልጅ አስተዳደግ ያለምንም ጥርጥር በጣም ወሳኝነት አለ። መንፈሳዊ ልጅ ሲያድግ በህልምህ ምን አየህ ስትለው ቄሶች ሲዘምሩ አየሁ ማለት አለበት ልጅ ብሎ ያውቃል። በህልሜ ስቆርብ አየሁ፣ በህልሜ ገዳም ሄጄ አየሁ፣ በህልሜ መስቀል ስሳለም አየሁ ካላለ ውሎ ላይ ችግር አለ ማለት ነው። የሚውልበት ቦታ ላይ ችግር አለ ማለት ነው። ህልሙ የውሎ ጭማቂ ስለሆነ የት ነው እየዋልከው ያለው? ስለዚህ ወቀሰው የሚጀምረው ከራስ ነው። ልጄ እንዴት ነው እያሳደግኩት ያለው? ለሰማዕትነት ክብር ነው ወይ? አሁን የሰማዕትነት ዘመን ሊመጣ ነው አይደል? በቤተክርስቲያን ላይ ትልቅ ፈተና እየመጣ ነው። ስለዚህ ልጅህን ለሰማዕትነት የበቃ ነው ብለህ ታስባለህ? አሁን በ4 ዓመቱ በቂው ነው ለሰማዕትነት አይደል? በ3 ዓመት ቂርቆስ ከበቃ ለሰማዕትነት 1 ዓመት እንደውም አድርጓል። ልጅ ሰማዕት ልሁን በቃ እኔ አሁን በደሜ ኦርቶዶክስ ተዋሕዶ ቤተክርስቲያንን መታደግ እፈልጋለሁ እንኳን ቢል ትፈቅዳለህ ወይ ብትል አትፈቅድ። ምክንያቱም የእኛም አስተዳደግ እነሱን እያሳደግንበት ያለው አስተዳደግ ልክ ስላልሆነ ማለት ነው። ያ በእግዚአብሔር ቃል ስላልተቃኘ ማለት ነው። ስለዚህ አንድ ጊዜ ለእግዚአብሔር እስከሰጠኸው ድረስ መንገዱ የእግዚአብሔር መሆኑን ካረጋገጥክ በኋላ መብቱ የእግዚአብሔር ነው። ስለዚህ ክርስቲያን እንዴት ነው ማሳደግ ያለበት ሲባል በሀገራችን እሳቤ የሚሰየሙ ስያሜዎች አሉ። ምስለኔ፣ እንደራሴ፣
ወኪል የሚባል ማለት ነው። ስለዚህ ልጁን እግዚአብሔር ነው ማሳደግ ያለበት። ልጁን እግዚአብሔር ነው ማኖር ያለበት። ልጁን እግዚአብሔር አሁን እግዚአብሔር ያሳደገው ልጅ መልክ ነው ወይ ያለው ልጅ? አንዳንድ ጊዜ ይሄንን መጠየቅ ያስፈልጋል። ወላጅ ይሄንን መጠየቅ አለበት። እግዚአብሔር ቢያሳድገው ተሳዳቢ ይሆናል? እግዚአብሔር ቢያሳድገው ተደባዳቢ ይሆናል? እግዚአብሔር ቢያሳድገው ሌባ ይሆናል? እግዚአብሔር ቢያሳድገው አመፀኛ ይሆናል? እግዚአብሔር ቢያሳድገው አልታዘዝም ይላል? እግዚአብሔር አሳድጎት አይደለም። አንዴ ካነጋገረው ሰው እንዴት እንደሚቀየር ታውቃለህ። ስለዚህ አንተ እግዚአብሔርን አልወከልክም ማለት ነው። በልጅ ላይ ተሳዳቢ ከሆነ ምንም አያስድም። እውነት ነው። ልጅ አባቱ የእናት አባቱ ውጤት ነው። አዎ። ስለዚህ ወኪልነትን በአግባቡ መኖር አለበት። ለቀጣዩ ትውልድ የምታስበው በነገራችን ላይ ልጅ ከምትነግረው ብቻ አይደለም የሚማረው ከሚያየው ጭምር። አብዛኛው የሚያየውን ነው የሚማረው አብዛኛው። ስለዚህ ምንድነው እያሳየኸው ያለው? ለምሳሌ ልጅህ ሚስቱን እንዲያከብር ትፈልጋለህ አይደል? ጥሩ ትዳር እንዲኖረው። አንተ ግን እናቱን ስታከብር አታሳየው። አዎ። እና የእይታ ልዩነት አለ። የእይታ አንዱ እንደውም የኔና ያንተ ሴት የሚል አንድ ጽሑፍ አንብቤ ነበር። በጣም ገርሞኝ ነበር። እና ወንድ ልጅ ወልዶ ነው አባትየው። ሁሌ እናትና አባት እንደተጣሉ ናቸው። እና ልጅ አባትየው እንደው ያለኝን ሁሉ አጥቼ ድሃ የሆንኩት በሚስት የተነሳ ነው ይላል። ብዙ ጊዜ ያማርራል። እንድጎሳቆል ያደረገችኝ ሚስቴ ነች ይላል። እንድንገላት ያደረገችኝ ሚስቴ ነች ይላል። እና ሚስቴ አሳጣችኝ የሚለውን ነገር ሁሉ ልጅየው ደግሞ አገኘው ይላል በተቃራኒ። ለምሳሌ ድሃ ሆኛለሁ ሲል አባትየው፣ ልጅየው እኔ ደግሞ ሀብታም ያደረገችኝ እናቴ ነች ይላል። እና የኔና ያንተ ሴት አተኩሬ ሳያት የድረስ ሚስቴ ነች ምንሆነ ያንተ እናት እያለ ራሱ አባትየው ሞግቷል። እና እኔ የማየውን ክፋት አንተ ለምን አታየውም ይሏል ለልጁ። ምክንያቱም አባትየው ሁልጊዜ ሚስቱ ክፉ እንደሆነች ነው የሚያስበው፣ ልጁ ደግሞ ሁልጊዜ እናቱ ደግ እንደሆነች ነው የሚያስበው። ስለዚህ አባትየው ልጁ ላይ እየፈጠረበት የሚያሳድገው ልጁን እንዲጠላ ያለው ማነው? እናቱ እንዲጠላ የሚያደርገው ስሜት ነገ ሚስቱ ላይ ደግሞ እሱም ይደግመዋል። ስለዚህ የልጅ አስተዳደግ ላይ አንደኛ በጣም በቃ መቀየር ካለብን ነገር እየሆን ሰብሰብ ሳረገልህ ጥያቄህን መንፈሳዊ የልጅ አስተዳደግ ስንል የመጀመሪያ ራስን ማስተካከል ይጠበቃል። ሰው ሳይበቃ አያበቃም። ሰው ሳይድን አያድንም። ሰው ሳይስተካከል አያስተካክልም። ስለዚህ ማንኛውም ክርስቲያን ልጄ እንዲስተካከልኝ ይፈልጋለሁ የሚል ከሆነ እንዲስተካከል በሚፈልግበት ርዕሰ ጉዳዮች ሁሉ ራሱ ማስተካከል አለበት። መጀመሪያ ልጅን በስነ ስርዓት ማደግ የምትፈልግ ከሆነ አንተ ስነ ስርዓት ሊኖር ይገባል። አሁን ሲጋራ እያጨስክ ልጅህን እንዳታጨስ ብትለው የምታሳየው ነው የሚበልጠው። የማይጠቅም ከሆነ ለምን አንተ አረከው? የሚጎዳ ከሆነ አንተ እያረከው ለምን ልጅን ትከለክለዋለህ? ገብቷል? ስለዚህ አንዳንድ ሰዎች እንደውም ልዋጭ የሚያደርጉላቸው እናንተ ካሁን በኋላ ስትሳደቡ ሌላ ሰው በቃ ሙዝ ብላችሁ ተሳደቡ፣ ብርቱካን ብላችሁ ተሳደቡ የሚሉ አሉ። ለምን ስድብ? ይሄ ስድብ ሆኖ ለምን ይቀርባል? ለምን ሲያስፈልጋል? አትሳደቡ ነው የሚባለው። ገብቷል? አትሳደቡ። ስለዚህ መጀመሪያ በነጥብ ሳስቀምጥልህ ሰው መስራት የሚፈልገው ልጁ ላይ መስራት የሚፈልገውን መጀመሪያ ራሱ ላይ መስራት። ስለዚህ አንተ መሰራት አለብህ። መንፈሳዊ ሕጉ የሚያዘው እሱን ነው። የተሰራ ሰው ሌላውን ይሰራል። ስለዚህ ልጅህ ላይ ለመስራት መጀመሪያ አንተ መሰራት። አሁን ልጅ ላይ እንዲሰራ የሚፈልገው ለምሳሌ መልካም ስነ ምግባር እንዲኖረው ትፈልጋለህ። አንተ መልካም ስነ ምግባር ሊኖር ይገባል። ልጅ ፈሪሃ እግዚአብሔር እንዲኖረው ትፈልጋለህ። አንተ ፈሪሃ እግዚአብሔር ሊኖርህ ይገባል። አንተ ፈጣሪን ሳትፈራ፣ አንተ አምላክን ሳትፈራ ልጅ አይፈራም። ገብቷል? አንድ ጊዜ አሁን ምን ገጠመኝ፣ አንድ ወላጆች ድንገት እየሄድን መንገድ ላይ መኪና ውስጥ ነውና ዝናብ ዝንብ አለና ቆመ እና ልጁ ምን አለ? አባዬ አለው እግዚአብሔር ፕራንክ እያደረገን ነው አይደል አለው። ከዛን አባትየው ሳቀ። ከዛ እኔ ደነገጥኩኝ። እንዴት ነው እያሳደገ ያለው ይሄ ሰው? እግዚአብሔር ቀልደኛ ነው ብሎ ነግሮታል ማለት ነው። ፕራንክ ያደርጋል ብሎ ነግሮታል ማለት ነው። አየው፣ አሁን ትልቁ ስህተት የማን ነው? የአባትየው። አልገሰጸም አይደል? አልመከረም። ስለዚህ ሊገስጸው ሲገባ ሊመክረው ሲገባ ጠቢቡ ሰለሞን ምንድን ነው የሚለው? በዚህ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 17 ላይ ልጅህን ቅጣ ልታድነው ከፈለክ ይባላል። ልጅህን ቅጣ ልታድነው ከፈለክ።
ስለዚህ ያልተቀጣ ያልተገራ ወደምትፈልገው መስመር እንዲገባ ያላደረግከው ልጅ በፍጹም ልታተርፈውና ልታድነው አትችልም።